ይሄን አይደለም ልነግራችሁ የፈለኩት ስለዚህ apparent weight የሚሰማችሁ ነው real weight ግን የሆናችሁት ነው ተስማማን አይደል በጣም ጥሩ ይሄን ሳይሆን ላወራችሁ የፈለኩት ነው apparent and real weightlessness ነው ይሄን ሐሳብ ያነሳ ነው 9ኛ ክፍል መጽሐፋችሁ ላይ the weight of a body in an elevator የሚል ኮንሰፕት አለ አንድ ቦዲ ኤሌቬተር ውስጥ ሲሆን ክብደቱ ይልና አራት ኬዞች አሉት እነሱን አራት ኬዝ ለማብራራት ነው እየመጣን ነው ገና እሺ አሁን እንግዲህ apparent and real weight ከገባን እስቲ አንድ ላይ apparent weight ምን ነው true የሆነ weight ነው ምን አይነት weight ነው ፊል የምታረጉት አይደለም ስለዚህ apparent weight a weight that you feel እሺ apparent weight ላይ apparent weightlessness ደግሞ ሲጨምሩበት weightlessness ማለት ነው ክብደት አልባ ክብደቱ ስንት ሲሆን ዜሮ ስለዚህ apparent weightlessness ማለት apparent weight ስንት ሲሆን ማለት ነው ዜሮ apparent weightlessness is when the apparent weight how much zero hey መቼ ነው apparent weight ዜሮ የሚሆነው yes apparent weight ማለት ምን የምታደርጉት ብያችኋለሁ ፊል የምታደርጉት ለምሳሌ አሁን እቺ apparent weight አላት ይላል ተቀምጣለች አላት አይደል አሁንስ አላት ይላል ተይዛለች አላታ ኦኬ አሁንስ ፊል የምታደርገው weight አላት apparent weight ስንት ነው ስለዚህ እቺ ቦዲ apparent weightlessness ናት ይባላል ለምን apparent weight ስንት ስለሆነ ዜሮ ስለሆነ real weight ግን ዜሮ ነው ቾኳ አይደለም apparent weightlessness apparent weight ዜሮ ሲሆን አንድ ቦዲ apparent weight የሚኖረው መቼ ነው ብያችኋለሁ external force ይኖር ስለዚህ apparent weightlessness ማለት apparent weight ዜሮ የሚሆነው መቼ ማለት ነው in the absence of external force የሚባል ነገር ምን ከሌለ or contact force ዜሮ ከሆነ ካልተነካካ ፊል የምታረገው weight የለም ማለት apparent weight ዜሮ ነው apparent weight ዜሮ ነው ማለት apparent weightlessness ብለን እንጠራዋለን ማለት ነው እሺ ለምሳሌ apparent weightlessness መቼ መስላችሁ ፊል የምታረጉት ለምሳሌ በሊፍት እየመጣችሁ ምናልባት ሙቪዎች ላይ ካያችሁ በሊፍት እየመጣችሁ ሊፍት ውስጥ ቆማችሁ በገመድ ተይዟል ድንገት ገመዱ ብጥስ ሲል ሊፍቱ ቀጥሎ ወርታችሁ ወርዳላል በዛን ሰዓት ላይ ከላይ የያዛችሁ ነገር አለ ሊፍቱን የያዘው ነገር አለ የለም ለሊፍቱ ምላሽ የሚልስለት ፎርስ አለ ከታች የለም ስለዚህ apparent weight ስንት ነው ዜሮ apparent weightlessness ላይ ነው አይደል ስለዚህ በዚህ ጊዜ apparent weight ዜሮ ነው ማለት የምርም ካያችሁት ሊፍት ቢበጠስ ገመዱ ወርታይ ሲመጡ አየር ላይ እንሳፋሉ ካያችሁ ሊፍት ውስጥ ያሉ ሰዎች ለምን weight አላቸው ግን weighትን ፊል አያደርጉትም ክብደታቸውን ፊል ስለማያደርጉት አየር ላይ ይንሳፈፋሉ ለምሳሌ ቆይ look እሺ look ከበድ ያለ ነገር የለም ከዚህ ውሃ ያለው እሺ አለው እሺ ቆይ በዚህ ላይ እሺ አምጪው ይሁን አምጫት እሺ look አሁን እኔ weighትን ፊል አደርጋለሁ አላደርገውም ከዚህ ላይ በመዘልበት ሰዓት weighትን ፊል አደርጋለሁ አላደርገውም ምንም አይነት ኮንታክት ፎርስ ሌላ weighትን ፊል አላደርገውም ማለት apparent weight ነው apparent weight ዜሮ ነው ማለት apparent weightlessness ላይ ነኝ አይደል ስለዚህ በዚህ ያስኩት ዕቃ እኔ ወደ ላይ ሳልወረውረው ከጄ ላይ ግን ይነሳል ለምሳሌ አሁን ወርውሬው ነው ሳልወረውረው ከጄ ላይ ይነሳል look ምናልባት ከፍ ብል ኖሮ በደንብ ልዩነቱን ታዩታላችሁ ከፍ ስላላልኩኝ በተወሰነ ነው የምታዩት እሺ just check it በተወሰነ መልኩ ነው የሚነሳው ከጄ ላይ do you see it ወደ ላይ ወርውራለሁ አሮሮኩት እኔ weightlessness ስለሆንኩኝ እሱ አየር ላይ ይንሳፋል the same is that ሊፍት ውስጥ አየር ላይ ነው የምንሳፈፈው አንድ ሁለተኛ ለምሳሌ እነዚህ ሚስማሮች ብናወጣቸው ውሃው ይፈሳል ለምን ከላይ ይዟልው ስለዚህ ይሄ ቦዲያው apparent weight አለው የለውም ለምን ተይዟል አይደል ስለዚህ apparent weight ስላለው ውሃው weighትን ፊል ያደርጋል ስለዚህ ይፈሳል በለካው ግን ሚስማሮቹን ሳልከታቸው ሳልይዘው የሚፈሰው ውሃ ይቆማል ለምን weighትን ፊል ያደርጋል ስለዚህ weight በውስጡ የለም ጸጥ ነው የሚለው ለሱ እሺ look it
በጣም በፍጥነት ስለሆነ እንትን የሚታየው በደንብ አርክታችሁት። እሺ አፓረንት ዌት አለ የለውም? አለው። ለምን ተይዟላ? ሉክ ተይዟላ። ሉክ ሳልደፍነው ውሃው መፍሰስ ይቆማል። መቼ? ዌይትለስነስ ሲሆን አልቆመም። ያ ለምን? ልክ ስለቀው ዌይትን ፊል ያደርጋል። ዌይትን ፊል አያደርግም ማለት ዌይት አለ የለውም? አለው እኮ ሪል የሆነ ዌይት አለው፣ ግን ዌይትን ፊል አያደርግም። which means apparent weight ስንት ነው? 0። apparent weight 0 ነው ማለት ሃይላንዱ ዌይቱን ፊል አያደርገውም ማለት ምንም ነገር ወደ ውጭ አይፈስም። that's all እሺ ፍሪክሽን ይባላል። ቀጣይ አስተምራችኋለሁ እሱን ደግሞ። እሺ so apparent weightlessness ምንለው when the body feels 0 weight ቦዲው ዌይቱ 0 ሲሆን ማለቴ ሳይሆን ዌይት ፊል ማድረግ ሲያቆም ማለት ነው። ዌይት ደግሞ ፊል መቼ ነው የማያደርገው? ኤክስተርናል ፎርስ ከሌለ ወይም ኮንታክት ፎርስ ከሌለ ማለት ነው። ቀላል ነው። and when we come to real weightlessness ላይ ደግሞ ስንመጣ real weight ማለት ምን ማለት ነው? the weight of the body real የሆነው እውነት ማለት ነው። real አይደለም? real weight የቦዲው weight real weightlessness የቦዲው እውነተኛ ዌይት 0 ሲሆን አይደለም? is when the weight of the body is 0 but የአንድ ቦዲ ዌይት ግን 0 ሊሆን የሚችልበት ብቸኛው ኦፕሽን when the gravitational field is 0 or when the body is out of gravitational field ቦዲው out of gravitational field ካለ ብቻ which means ከግራቪቲ ውጪ ከሆነ ብቻ because real weight ማለት እውነተኛው ዌይት ማለት ማስ ሲባዛ ግራቪቲ ከሌለ ብቻ አንድ ቦዲ ዌይቱ 0 ይሆናል። ስለዚህ apparent weight the weight that you feel የሚሰማችሁ ነው። real weight የሆናችሁት ነው። this apparent and real weight are equal in two cases በሁለት ኬዞች እኩል ሊመጡ ይችላሉ። the first one when the body is at rest ለምሳሌ ቀጥ ብዬ ብቆም አሁን እዚህ ጋር ነው ቆሜያለሁ። ክብደቴ 50 ኒውተን ነው። መሬቱ ላይ ማሳርፈው 50 ነው። መሬቱ ይመልስልኝ ስንት ነው? ስለዚህ ሪል ዌይት ስንት ነው? 50 ኒውተን። እኔ ፊልም ማድረገው ስንት ነው? መሬቱ ይመልስልኝ 50 ነው። 50 ነው። ስለዚህ አፓረንት ዌይት እና ሪል ዌይት እኩል ሊሆኑ ይችላሉ። መቼ? when the body is at rest ስትቆሙ ብቻ የሚሰማችሁና የሆናችሁት ነገር ተመሳሳይ ይሆናል ማለት ነው። እሺ አይደለም ኖ ልመጣ ነው። ይኸው የሚሰማችሁና የሆናችሁት እኩል የሚሆነው ወይ ስትቆሙ ነው ወይ ያለ ምንም ለውጥ ስትጓዙ ነው። with the constant speed ብትጓዙ with the constant velocity move ስታደርጉ የሚሰማችሁና የሆናችሁት ተመሳሳይ ነው፣ አንድ አይነት ነው። let me show you ላሳያችሁ። ያዙት እና ላሳያችሁ። ያዙ እዚህ ጋር መያዝ የምትፈልጉት ሐሳብ ካለ ያዙና ላሳያችሁ። እሺ ቀጥል። ጥያቄ እስኪ እዚህ ላይ ጥያቄ አንሱ። እሺ አሁን ከፎቅ ላይ የሆነ ነገር ብንወርወር ማለት ነው ከማካ ንፋስ አለ አይደል? ያ ንፋስ ፊላር አይ አብስ እንዴ ኢትዮጵያ ውስጥ ዩኒቨርሲቲ እስከምንገባ ድረስ ኤር ሬዚስታንስ አየር የለም። ዩኒቨርሲቲ እስከምንገባ እሺ ዩኒቨርሲቲ ስንገባ አለ አግኝቻለሁ አለ እኮ የለም አይደለም አለ። ግን ኤር ሬዚስታንስ ምን እናደርጋለን? የለም ብለን ነው የምናስበው። ተግባባና ኢግኖር እያደረግን ነው የምንሄደው። እሺ ስለዚህ all free fall bodies ፍሪፎል የሚያካሂዱ ቦዲዎች አፓረንት ዌይትለስነስ ላይ ናቸው ወይንስ አይደሉም? ናቸው አይደሉም? አንድ ቦዲ ፍሪፎል ላይ ነው ማለት ምን ላይ ነው ያለው? አፓረንት ዌይት ስንት ነው? which means apparent weightlessness ይባላል። ተስማማ? እሺ ይሄው መጣን።
ይኸው መጣ። ይሄ እንዲወራ ነው የመጣ ነው እዚህ ድረስ። ኬስ ዋን እነዚህን አራቱን ኬዞች ለመረዳት እንዲያስችለን ነው። አፓረንት ዌት፣ አፓረንት ዌትለስነስ፣ ሪል ዌትለስነስ ነው ያልኩ ያጫወትኳችሁ። ኤን ኤክስፒ ጨዋታ ነካ ካለዋ ኖ እሺ፣ ቄሌን እኮ ያፍራል። ኖ እሺ፣ ጌታ ሆይ እሺ፣ እሺ ካም ኦን ናው አፓረንት ዌትለስነስን በሚገባ ፊልም እናደርግበት ቦታ ምድር ላይ ኤሌቬተር ውስጥ ነው ወይም አፓረንት ዌትን። ከዛ ውጪ ብዙ ፊልም ማድረግ የምትችሉበት አይነት ኦፕሽኖች እኔ አይታዩኝም። መጽሐፋችሁ የሚያስቀምጠው ኤሌቬተርን ነው። ኤሌቬተር እንመልከት እስኪ። the weight of the body in an elevator